ታዲያስ አዲስ ፕላስ ነው ያዳመጣችሁ ያላችሁት ቆይታችሁን አሁንም ከኛ ጋር አድርጉልን። እንግዲህ በተደጋጋሚ መልክቶችም እየላካችሁልን ነበር። ዛሬ ከተማችን ላይ የደረሰ የመኪና አደጋ ነበረ። እሱን አስመልክቶ በተለያየ መንገድ የተለያዩ መረጃዎች እየወጡ ነው ያሉት። ስለዚህ ጥርት ያለውን ትክክለኛውን መረጃ ወደ እናንተ ልናደርስ የሚመለከተው አካል ጋር ደወል አድርገናል ማለት ነው። ኮማንደር ቶማስ መስመር ላይ አሉ። ኮማንደር እንዴት ዋሉ? እንደምን አላችሁ? አለን ይመስገን። ዛሬ እንግዲህ በመልካም ዜና አይደለም የተገናኘ ነው። የመኪና አደጋ ኮተቤ አካባቢ ደርሶ ነበርና የት አካባቢ ነው የደረሰው? ምን አይነት መኪናስ ነው አደጋው የሚለውን እስቲ መጀመሪያ ይንገሩን። ያው ጥሩ ዜና የለም ዛሬ በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 አካባቢ ነው። የሰሌዳ ቁጥር 3 ሲ አዲስ አበባ 02697 የሆነ ህዝብ ማመላለሻ ሚኒባስ 18 ሰዎችን ጭኖ ወደ ሲመጣ ወደ ላምበረት በመሄድ ባለበት ወቅት አደጋው አጋጥሟል። ከንጋቱ 11 ተኩል ነው አደጋ ያጋጠመው። በዚህ አደጋ ተሳፋሪዎች 18 ተሳፋሪዎች ጉዳት ደርሶባቸዋል። ሹፌሩን ጨምሮ ወደ 16 ሰዎች ቀላልና ከባድ አደጋ ደረሰባቸው ሲሆን 3 ሰዎች ህይወታቸውን አጥተዋል። 2 ወንድና 1 ሴት ናቸው ህይወታቸውን ያጡት። የተወሰኑት ሕክምና ተደርጎላቸው ወደ የቤታቸው ሲሄዱ ከባድ አደጋ የደረሰባቸው በአሁኑ ወቅት ሕክምናቸውን እየተከታተሉ ይገኛሉ። ማህበራዊ ሚዲያ ላይ በጣም የተጋነኑ የሞት ቁጥሮችም እንደዚሁ እየተተላለፉ ነበርና ስለዚህ የ3 ሰዎችን ህይወት ነው ያጣነው፣ ሌላው ጉዳት ነው የደረሰበት ማለት ነው። እንግዲህ በሶስቶች ህይወት ማጣት በጣም ይከብዳል። እንግዲህ እስካሁን ባለን መረጃ ይሄ ነው። እንግዲህ ከባድ የአካል ጉዳት የደረሰባቸው ምን ደረጃ ላይ እንዳሉ እየተከታተልን ነው። የተለየ ነገር ካለ ደግሞ መረጃውን የምንሰጥ ይሆናል። መልካም። እንግዲህ ኮማንደር እርሶም እንደነገሩን 18 ሰው ነው የጫነው መኪናው፣ ግን የመጫን አቅሙ ሚኒባስ 12 ነው የሚሆነውና ትርፍ መጫኑም እንደው ለዚህ አደጋ አስተዋጽኦ ይኖረው ይሆን ወይስ እንደው የአደጋው መንስኤ ምን እንደሆነ የታወቀ ነገር አለ? የአደጋው መንስኤ በምርመራ ላይ ነው ያለው። እርግጥ አንቺ እንዳልሽው ተሽከርካሪው መጫን ካለበት የሰው ቁጥር በላይ ነው የተንቀሳቀሰው። ከእንደገና ደግሞ መሄድበት የነበረው መንገድ ቁልቁለታማ ነው። እንዳጋጣሚ ሆኖ አደጋው የተከሰተው በሌሊቱ በንጋት ክፍለ ጊዜ መሆኑ ነው እንጂ ቀን ቢሆን ኖሮ የአደጋው መጠን ይጨምር ነበር። እግረኞችም ላይ ሌሎች ተሽከርካሪዎችም ላይ አደጋ ያጋጥም ነበር። ስለዚህ አሽከርካሪዎች ተገቢውን ጥንቃቄ ሊያደርጉ ይገባል ማለት ነው። በተለይ ፍጥነትን አስተካክሎ ከማሽከርከር አንጻር አደጋ ደግሞ ትርፍ ሲሆን ደግሞ አደጋውም የባሰ ስለሚሆን ማለት ነው። እንደው ንጋት መሆኑ ነው እዛ አካባቢ ላይ የትራፊክ ቁጥጥር ስራዎች ሌሊት 11 ተኩል መሆኑ በእርግጥ በጣም early ነው የሚሆነውና የቁጥጥር ስራዎች አሉ ወይ እዛ አካባቢ ላይ እንዴት ነው የሚለውን እስስቴ? ዘውትር የትራፊክ ቁጥጥሮች ይደረጋሉ። እንደማንኛውም ቦታ ቁጥጥር የሚደረግበት ሁኔታ ነው ያለው። ነገር ግን አሁን ቀን ላይ ሆኖ ቢሆን ኖሮ እዛ አካባቢ ለገበያ ስፍራ ነው፣ እግረኞችም ይኖራሉ፣ ሌሎች ደግሞ መንገድ ተጠቃሚዎችም አሽከርካሪዎችም ይኖሩ ነበርና አደጋው ይባባስ ነበር። ግን ክትትልና ቁጥጥሩ ዘውትር እዛ አካባቢ እንደነበር ማስታወስ ወዳለሁ። መልካም ኮማንደር፣ እጅግ ነው የምናመሰግነው። በስተመጨረሻ እንግዲህ የጥንቃቄ መልእክትም ካለ ምን አይነት ጥንቃቄ እናድርግ ህግ አክብሮ ከማሽከርከር አንጻርም የሚሉን ነገር ካለ እድል ልስጥ እስቲ። ባጋጠመው አደጋ እንደ ተቋም ሀዘን ተሰምቶናል። ለዚህም ለአደጋው ህይወታቸውን ላጡ ወዳጅ ዘመዶች፣ ቤተሰቦች እንትናችንን እንገልጻለን፣ ሀዘናችንን እንገልጻለን። ከዛ ባሻገር እንግዲህ አሁን እንደምናየው ዝናባማ ወቅት ላይ ነው። በተለያዩ ቦታዎች ላይ ዝናብ እየዘነበ ነው ያለው። አሽከርካሪዎች ተገቢውን ጥንቃቄ ሊያደርጉ ይገባል። ጎማዎቻቸውን፣ የዝናብ መጥረጊያ፣ ሌሎችንም ጥንቃቄ አድርገው ፈትሸው ሊንቀሳቀሱ ይገባል። በተጨማሪም ባለ ንብረቶች ተሽከርካሪዎቻቸው ደህንነት የማረጋገጥ ኃላፊነት አለባቸው። ምክንያቱም አደጋውን በደረሰ ወቅት የሶስተኛ ወገን ተጠያቂነት አለባቸውና ይህን ጥንቃቄ ሊያደርጉ ይገባል ነው መልእክታቸው። መልካም ኮማንደር፣ አሁን ከርሶ ጋር እያወራን አድማጮቻችን እየጻፉልን ነበር ጥያቄዎችንምና ምናልባት ከመንገዱ ዲዛይን ጋርም ተያይዞ እዛ አካባቢ ላይ ቁልቁለታማ መሆኑም እንደው አስጊ ሊሆን እንደሚችል እየጠቆሙ ነበር የነበረው። የመንገዱ ዲዛይን አስተዋጽኦ ይኖረዋል እዚህ ላይ?
እንግዲህ እሱ በባለሙያ የሚመለሰው ነው። ቁልቁለታማ ሲሆን አንድ አሽከርካሪ ምን ጥንቃቄ ማድረግ እንዳለበት፣ ዳገታማ መንገድ ላይ ሲሆን ለጥ ያለ ሜዳ ላይ ምን አይነት ጥንቃቄ ማድረግ እንዳለበት ሁላችንም ልንገነዘብ ይገባል። በተባለው እንግዲህ ከመንገድ ጋር የተያዙ ዲዛይኖች ምናምኖች ካሉ የሚመለከታቸው አካላት የማስተካከያ እርምጃ ይወስዳሉ ብለን እንጠብቃለን። መልካም ኮማንደር፣ እንግዲህ አደጋ መጨረሻ ያድርግልን፣ የሞቱትን ነፍስ ይማርልን፣ ለቤተሰቦቻቸው መጽናናት፣ የታመሙትም እንግዲህ ቶሎ ድነው ቤተሰቦቻቸውን የሚቀላቀሉበት ያድርግልን። ስለሰጡን ጊዜ እጅግ አድርገን ነው የምናመሰግነው ኮማንደር ቶማስ። እኛም በጣም እናመሰግናለን። መልካም ጊዜ። እሺ፣ ቴንኪዩ። እንግዲህ የካ ክፍለ ከተማ ላይ የደረሰው አደጋ በጣም የተጋነኑ ቁጥሮች ማህበራዊ ሚዲያ ላይ እየተነገሩ ነበረ። የሟቾች ቁጥር 3 መሆናቸው ተነግሯል። መኪናው ግን ሚኒባሱ 18 ሰው ጭኖ ስለነበር ይመስለኛል የተጋነኑ ቁጥሮች እየተነገሩ የነበረው። ተደጋጋሚ ቅሬታዎች እዛ ጋራ በተለይ መንገዱ ቁልቁለታማ ከመሆኑ አንጻር ይነገራል። ምናልባት እዛ አካባቢ ትራፊክ ቁጥጥር በደንብ ጠንከር ማለትም ያለበት እንደሆነ አድማጮቻችንም እየነገሩ ነው፣ ቴክስት እየላኩልን ነው ያሉት። ከመንገድ ዲዛይንም ጋር ተያይዞ ጥያቄዎች እየመጡ ነው ያሉት እዛ አካባቢ ላይ ማለት ነው። አሽከርካሪዎችም ብቁ ሳይሆኑ የሚያሽከረከሩ አሽከርካሪዎችም እንዳሉ ታዝበናል እዛ አካባቢ ላይ የሚል ቴክስትም ገብቷል። በተለይ ደግሞ እንዲቁልቁለታማ ከሆነ የመንገድ ዲዛይኑ ችግር የሚፈጥር ከሆነ የአሽከርካሪው ብቃት በጣም ማተር ያደርጋል። ሶ የማይችል አሽከርካሪ ሲሆን እዚህ ቦታ ላይ ማኔጅ ለማድረግ ይከብደዋልና ማለት ነው። ስለዚህ እንግዲህ ኮማንደር እንዳሉት ጠበቅ ያለ የትራፊክ ቁጥጥር እዛ አካባቢ አስፈላጊ ሊሆን ይችላል ብለን እናምናለን። ከሚመጡልን ቴክስቶች ምናልባት ከነዳጅ ካለብንም የነዳጅ እጥረት አንፃር ባይኖርብንም እኛ ትርፍ ነው አሁን ብዙ ጊዜ መኪና ውስጥ እየተጫነ ያለው። ሶስተኛ ግዴታሽ ነው። ሶስተኛ ሞልቶ ምናልባት ይሄ እንደዚህ መቀመጫው አላረበቁን አግዳሚ ነገሩ እዛ ላይ ሁሉ ላይ መቀመጥ እድል ይኖርሻል ታክሲውን መጠቀም ስለምትፈልጊ ማለት ነውና እሱም ይመስለኛል ፈቃደኛ ነን እኮ በነገራችን ላይ ለመጠቀም ያው ለመሄድ ካለን ሐሳብ አንፃር የተቀመጠን የሚለው ብዙ ማተር አያደርግምና እኛም እንደ ተጠቃሚ እንደ ተገልጋይ መውሰድ የሚኖርብን ጥንቃቄ ይኖራል። በርግጥ ማንንም ለእንትን አይወጣም፣ ግን ያ ራሱን የቻለ አስተዋጽኦ ደግሞ አለው። ተሳፋሪ እኮ ቢችል ተመችቶት ደህንነቱ ተጠብቆ ቢሄድ ይመርጣል። የትራንስፖርት እጥረቱም ይመስለኛል እንደዛ አይነት ነገር በሚገባ። ግን ደግሞ አንዳንድ የምታዘበው ነገር ኢቭን ትራንስፖርት ኖሮ እየጠራ በደንብ ታክሲ ኖሮ እየተጠራ ልክ ሲሞላ በቃ ተብሎ አይካሄድም። እንደው አንዳንዴ ሰው ሲበዛ እኮ ቶለሬት ታደርጋለች፣ ግን በቃ ብለው የመሄድ ነገርም የለም። ሶ ትርፍ መጫን ላይ ምንድነው ችግሩ? አቀማመጡም ልክ አይደለም። ምንም አይነት አደጋ ቢደርስ ጉዳቱ በጣም ከፍ ያለ ነው የሚሆነው። ኢቭን ወንበር ላይ ሆነሽም የመኪና አደጋ የሚታወቅ ነው። ቤልት ማሰር ምናምን የሚባሉ በጣም ብዙ ጥንቃቄዎች አሉ አብረው የሚነሱ። ግን ደግሞ ትርፍ ሲሆን ደግሞ ጉዳትሽ የበለጠ ነው የሚሆነው እና እንደው የትራፊክ አደጋ ይገጥማል በተለያየ መንገድ፣ ዓለም አቀፍ ነው። ግን ደግሞ ጉዳቱ የቀነሰ እንዲሆን ከጥንቃቄ አንጻር እኛ ምን ማድረግ አለብን የሚለው በደንብ ልብ ልንል ይገባል። ኮማንደር እንደነገሩን እኮ ቀን ቢሆን ከታች ታክሲ የሚሰለፉ ሰዎች ይኖራሉ፣ እግረኞች ይኖራሉ። የገበያ ቦታ ነው፣ ግርግር የሚኖርበት ቦታ ነውና ጥሶ ይሄንን ግንቡን ጥሶ ሲወርድ ሌሎች ከመኪናው ውጪ ያሉ ሰዎች ላይ የማረፍ ነገር ኖሮት ከፍተኛ አደጋ ሊፈጥር የሚችልም ይሆን ነበረ። ፈጣሪ እንግዲህ ያንዳይሆን አድርጓል። እንትንም ነው ትዛለኝ ሌላ ኮታ የሆነስ መስሎኝ ነበርና ቦታው በስራ ምክንያት ስለማቀው ኤክስትሪም ዳገት ነው፣ ኤክስትሪም ቁልቁለት ነው። እንደዚህ ነው ስትሄጂም ወደዛው ወደ ኮተቤ ወደ ላይ ስትሄጂ እንደዚህ ዳገት ነው፣ ስትመለሽም ደግሞ እንደዛው ነው፣ ቁልቁለት ነው። ተቃራኒ መንገዶችና በጣም ሰፊ ልዩነት ሁላ አለው። መሻገሪያቸው ራሱ በጣም ትልቅና ሰፊ ነው። በደረጃ ወጥተሽ ምናምን ነው የምትሻገሪው፣ እንደ ባቡር መንገድ ማለት ነው። መተላለፊያው እንደምታየው ከፍ ያለ ነውና መንገዶቹም ልክ እንደዛው በተቃራኒ ናቸው። አንዱ ከፍ ይላል፣ አንዱ ደግሞ በጣም ዝቅ ይላል ያ መንገድ። ስለዚህ አሽከርካሪዎች በደንብ ብቃት ያላቸው አሽከርካሪዎች በጥንቃቄ ነው እዛ አካባቢ ላይ መነዳት ያለበት ማለት ነው። እንግዲህ አድማጮቻችን ማህበራዊ ሚዲያ ላይ ሲተላለፍ የነበረው መረጃም አይታችኋል። ጥርት ያለው መረጃ ደግሞ ይሄ ነው። በደረሰው አደጋ 3 ሰዎች ፈጣሪ ለቤተሰቦቻቸው መጽናናትን ያድርግልን። የታመሙትን በጊዜ ወደ ቤታቸው እንዲገቡ ፈጣሪ የወሸቁ ስለ ያድርግላቸው ነው የምንለው።